እጅግ በጣም ወሳኝና አንገብጋቢ መረጃ ስለሆነ ይህንን ቪዲዮ ሁላችሁም እባካችሁም በላይክ ጀምሩት። ለሁሉም አረብ ሀገር ላሉት እህት ወንድሞቼ ይድረስ። በእውነት መልፋት፣ መጣር፣ መጋር ብቻውን ዋጋ የለውም፣ ዋጋ ቢስ ነው። ዛሬ የምነግራችሁ ነገር የምሬ ነው የምላችሁ። ሁላችሁም ዞር እያላችሁ ራሳችሁ እንድትመረምሩ ያደርጋችኋል። ደግሞም የተጎዳችሁ የቆሰላችሁ ሰዎች ወይን ይሄን አድርጌ ቢሆን ኖሮ እኮ ይሄ እኔ ጋ አይፈጸምም ነበር፣ ይሄ እኔ ላይ አይሆንም ነበር እያላችሁ መጸጸታችሁ አይቀርም። ነገር ግን የእናንተ የሆነው ሆኗል። ከዚህ በኋላ ለምትመጡ እህት ወንድሞቼ ግን አሁን የምነግራችሁ ነገር እጅግ በጣም ወሳኝ መረጃ ነው ዛሬ ይዤላችሁ የመጣሁት። ይህንን ቪዲዮ ግን በየትኛውም ሀገር ላላችሁት ወንድሞቼ፣ በተለይ በአረብ ሀገር ላሉት እህቶቼ በየትኛውም አቅጣጫ ይሁን በየትኛውም በኩል ይሁን አድርሱልኝ። አደራ በሰማይ አደራ በምድር ነው የምላችሁ። እኔ በሰላም ታልጀምረው፣ እናንተ ግን የቪዲዮ በላይክ ጀምሩ። ተራ ላይክ አድርጉ፣ ላይክ አይከፈልበትም። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ ይበልልኝ። ያው እንግዲህ ሁሌም እንደምላችሁ ያው እንግዲህ ለሰው ልጅ ዋናው ነገር ዋናው ቁም ነገሩ ሰላም ነው። ሰላም ከሌለው ሁሉ ነገር ከንቱ መሆኑን ያወቅነው ሰላማችንን ስናጣ ነው። ሰላም ስናጣ፣ መውጫ መግቢያ ስናጣ ሰው ለምኖ መኖር አይችልም። በጎዳና መለመን አይችልም። ስንቱ ይነገራል። ብቻ ሰላማችንን ስናጣ የሰላምን ጥቅም አይተነዋልና ሰላም በጣም ውድ ነገር ነውና ሰላማችሁ ብዝት ትርፍርፍ በልልልኝ እላለሁ። በእውነት አማርኛ ሁሉ ተኮለታተፈብኝ እና ቤተሰቦች ዛሬ የምሬን ነው የምላችሁ። በጣም ከምነግራችሁ በላይ ኢሞሽናል ነኝ። የሌለ እንዴት ብዬ እንደምነግራችሁ አላቅም። ብቻ እናንተ በጥሞና አድምጣችሁ ይህን የምነግራችሁን ነገር ተግባራዊ አድርጉ። ቤት የገዛችሁ መሬት የገዛችሁ ነገር ግን እጃችሁ ላይ ምንም አይነት ነገር የሌላችሁት ወንድሞቼ ህይወታችሁ አደጋ ላይ ነው። የምሬን ነው የምላችሁ፣ ህይወታችሁ አደጋ ላይ ነው። አዝናለሁ እንደዚህ በማለቴ። ቢመራችሁም ግን ዋጡት፣ ህይወታችሁ አደጋ ላይ ነው። ምክንያቱም ይሄ ለፍታችሁ ተስፋ ያደረጋችሁበት ነገ ሄጄ ረፍት አደርግበታለሁ፣ ነገ ሄጄ እፎይ እላለሁ ብላችሁ ያሰባችሁበት ነገር በምን አይነት ሁኔታ ለእናንተም ላይሆን ሁላ ይችላል ማለት ነው። በጣም አዝናለሁ እንደዚህ ስላችሁ። እንግዲህ እኔ የማውቃት ጓደኛ እስከ ዛሬ ድረስ ብዙ ታሪክ እሰማለሁ፣ በጣም ብዙ ታሪክ። እኔ ጓደኛ አብሬያት የምሰራት ልጅ ምንድን ያለች ከዚህ ቤት የባህር ዳር ልጅ ነች። እዚያው ሰፈር ውስጥ የሚታወቅ ነው ልጁ። ሳውዲ አረቢያ የሄዱ ለረጅም ዓመት የሰራ ነው። ያክስቱን ልጅ ነው እንግዲህ አደራ ብሎ የሄደው ቤቱን፣ ሁሉንም ነገር ማለት ነው። ከስንት ዓመት በኋላ ከ11 ዓመት በኋላ ሲመለስ ሙሉ ንብረቱን በራሷ ስም አድርጋ አላቅም ነው ያለችው እሷ። ልጁ የት እንደደረሰ አላውቅም፣ ጠፍቶ ቀራሉ። ከዚያን ጊዜ ጀምሮ እዚያ ያለው ልጅ ማለት ነው። እኔ በጣም ፈጠን እያልኩ ነው ማወራላችሁ ዛሬ። ታዲያ እኔ ዛሬ በገዛ ጓደኛ የደረሰውን ነገር ስሰማ እኔ በጣም ያዘንኩትኝ። ሁላችሁም ታውቋታላችሁ፣ ዩቲዩብ ላይ ራሱ እናቃታለን። ብርቱካንን መቼም ማያውቃ ሰው አለ ብዬ አላስብም። የእሷን ታሪክ ከሰማ ወዲህ ግን ይሄንን ቪዲዮ ልሰራ ተገድጃለሁ፣ ለእናንተ ለእህት ወንድሞች ማለት ነው። በሰው ሀገር ሆናችሁ ለፍታችሁ ጥራችሁ ግራችሁ ላጎቴ ለማን ነው እንትና በጣም ታማኝ ነው እንትና ቄስ ነው ብቻ ቤት ቁጠረው። ብዙዎቻችን በተለይ የክፍለ ሀገር ልጆች ስንሆን አደራ የምንለው ያው ቤተ ዘመድ ነው። እንደዚህ ቤተሰቦቻችን ገጠር ውስጥ ስለሚሆኑ ኔትወርክም ብዙም ነገር እነሱን ማግኘት ስለማንችል ከተማ ያሉን ዘመዶቻችንን ነው ማለት ነው እንደዚያ የምናደርገው። እና ስንቷን ብቶ ቀረ፣ ስንቱ ልቡ ተሰበረ። ይቺ ልጅ የሚገርማችሁ ነገር ፊቷ የወርቅ ፍልቃቂ ነው የሚመስላችሁ ማለት ነው። ፊቷ ጥራቱ እንዴት እንደሚያምር ማለት ነው። አንድ ጊዜ ሰው ልጅ እንደዚህ ውድቅ ሲል አይቼ አላቅም። በአንድ ደነገጥኩኝ። ቪዲዮ ሰርታ ስመጣ ፊቷ ማዲያት በማዲያት ሆኖ ሳያት በጣም ነው ከው ያልኩት ማለት ነው። ከሁለት ቀን በፊት ቪዲዮ ሰርታ አንድ ቀን አድራ በዚያኛው ቀን ስትመጣ ነው እንደዚያ ሆነችው። ምንድን ነው የተፈጠረው ለመስማት በጣም ቸኮልኩኝ። ቪዲዮውን ነካርጌ ስገባ የምታወራው ነገር እውነት ለመነጋገር ቀላል ነው እሷ ጋር የደረሰባት ነገር። ምክንያቱም እስከ ዛሬ ድረስ ብዙ ታሪክ ሰምቻለሁ። ብዙ ታሪክ በአክስት የተከዳው ባጎቴ የተከዳው እኛ ሰፈር ምናቃነ ዘመድ ነን እንደውም ማለት ነው። አባቴ ለቅሶ ሄዶ ሲመጣ እናቴን ጠየኳትኝና አባቴ የት ነው ሄደው ምናምን ነገር ስላት ለቅሶ ነው ሄደው አለችኝ። ምን ሆኖ ነው ሰውየው ማለት ያው ትጠይቃላችሁ የገጠር ሰው ስትሆኑ። እኛ በተለይ ማታ ቁጭ እንልና እናወራለን ማለት ነው። ያው ኩራዝ እንለኩሳለን፣ እንጨት ምናምን እየነደደ እሳት እየሞቅን ቡናውን በቃ እስከ 4 እስከ 5 ይቀጥላል። አንዳንድ ጊዜ እኛ ቤት ማለት ነው ቁጭ ብለን እናወራለን። ስናወራ እናቴ ምንድን ነው ያለችን? የሞተው ሰውዬ አባቴ ለቅሶ የሄደበት ሰውዬ የሞተው ልጁ አረብ ሀገር ትሄዳለች። አረብ ሀገር ከሄደች በኋላ እኛ ሀገር ብዙም አይደለም ኔትወርክ ገጠር ስለሆነ ማለት ነው።
ኔትወርክ ብዙም ስላልሆነ ላጎቷ ነበር ብር የምትልከው። ልካ ከስንት ዓመት በኋላ ስትመጣ አጎቷ ምንም ነገር የለሽም ብሎ ይክዳታል ልጅቱን። እንደዚያ ሲክዳት እራሷን ያጠፋችው ቀጥታ። ካጠፋች በኋላ አባቷ ያንን ሀዘን መቋቋም አልቻለም። ከአቅሙ በላይ ስለሆነበት ልጅቷ ካረፈችበት ጊዜ ጀምሮ መነጋገር አይችልም። በቃ ድምፁ ጠፋ ማለት ነው። ለ2 ዓመት ቆይቶ ልክ ልጅቱ 2 ዓመት ሲሞላት በዚያ በ2 ዓመት ባረፈችበት ጊዜ እሱም አረፈ ማለት ነው። ነገር ግን ልጅቷ ከሞተች በኋላ ለ2 ዓመት ምንም አይነት ንግግር መነጋገር አይችልም ነበረ። የሰማሁትን ታሪክ ነው ይሄ። እንግዲህ ከቤት ውስጥ የሰማሁትን ታሪክ ነው የምነግራችሁ። ብዙ ታሪክ ሰምቻለሁ። አንዷ እንግዲህ ትላንትና የሰራው ኮመንት ትረራሱ ምንድን ያለችው? ኮመንቱን እስቲ አብረን አንብበው። ማንንም ማመን አያስፈልግም። በዚህ ጊዜ እኔም ተክጃለሁ። ቤት ለዛውም አክስቴ በስሙ አድርጋ አላቀሽም ብላኛለች ያለች ኮመንት ላይ ማለት ነው። እግዚአብሔር ያሳያችሁ። እኔ በእውነት በጣም ነው ሰርፕራይዝ እየሆንኩ ያለሁት ማለት ነው። እዚህ አረብ ሀገር እንደዚህ ተለፍቶ ተጥሩ ተግሩ የመጣን ገንዘብ በአክስት ተከድቶ ሰው ልጅ እንደገና ህይወት ይቀጥላል ብላ መኖሯ በጣም ጀግና ናት። ምክንያቱም እኔ አውቀዋለሁ አቅሜን ስለማቀው እንደዚህ አይነት ጀግና ሰዎችን ሳይ በጣም ነው የምገረመው ማለት ነው። ይቺ ልጅ እንኳን 100,000 ብር ጨምሪ ስለተባለች ውስጤ ምን ያህል እንደተንገበገበ እኔ ነኝ የማውቀው። ምክንያቱም ለመለወጥ በጣም ምጥር ልጅ ናች። ነገ መልካም ለማድረግ በጣም ምሰራ የምታታትር ምጥር። ግን ሰው ልጅ ወደታች እንድትወድቁ ሊረግጣችሁ በጣም ይሞክራለን። የእውነት አማርኛው ላይ እየቸገረን ያለው አሁን ላይ እውነት ለመነጋገር ማለት ነው። የሚያዝን ሰው የለም። ሰው በጣም ጨክኗል። ታዲያ ዛሬ የመጣሁት ሰው በጣም ጨክኗል ብዬ የሰውን ጭካኔ ላስተምራችሁ አይደለም፣ መቼም ሁላችሁ የምታውቁት ነገር ነው። ነገር ግን በጣም ወሳኝ ነገር ልነግራችሁ ነው ዛሬ የመጣሁት። ያው ነገርን በምሳሌ በሚለው ነገር አንዳንድ ነገሮችን ላስረዳችሁ ብዬ ነው። ምክንያቱም ሰው ልጅ በደፈናው አክስትሽ ምናምን ብትሉት ሰው እንዲህ የኔም አክስት ታማኝ ናት፣ የኔም አጎት ታማኝ ነው። ሁሉም ነው። የኔም አጎት ለራሴ ታማኝ ነው። የኔም አክስት ለእኔ ታማኝ ነች። ምንም ነገር እስካላደረገችኝ ድረስ ታማኝ ነች። የግዴታ እሷን ለመጠርጠር የሆነ ነገር ማድረግ አለባት እንዴ? በአሁን ሰዓት እኮ መጠንቀቅ አለባችሁ አስቀድማችሁ። እኔ ይቅርታ አድርጉልኝና ማለት ነው ሁላችሁም በተጠንቀቅ ቁሙ ነው የምላችሁ። በተጠንቀቅ ቁሙ። ስብርብር ከማለታችሁ በፊት ተጠንቀቃችሁ ቁሙ። ቢሆንስ ይሄ ነገር ቢሆንስ ብሎ አስቀድሞ ማሰብ፣ ነገሩ ከሆነ በኋላ ራሱ አትገረሙ። ይሆናል ብዬ እኮ ጠርጥሬ ነበረ፣ ስለዚህ አይገርመኝም ትላላችሁ። ነገር ግን 100% አምናችሁ ልባችሁን ዝግት አድርጋችሁ ተቀምጣችሁ የሆነ የወደዳችሁት ያመናችሁት አጎታችሁ አክስታችሁ ሲጎዳችሁ ስታዩ ልባችሁ ይሰባበራል፣ ይደቃል። መነሳት አትችሉም። ሁል ጊዜ ስለዚያ እያሰባችሁ በሽተኛ ነው የምትሆኑት። ይህች እህታችን የምሬን ነው የምላችሁ። ፊቷ መቼ የምታውቋት ታውቋታላችሁ፣ እርግጠኛን ብዙቻችሁ ታውቋታላችሁ ብዬ አስባለሁ። ጥራቱ እንዴት ያምር እንደነበረ ማለት ነው። በአንድ ቀን ሐዘን፣ በአንድ ቀን ንዴት እንደዚህ ግልብጥብጥ ብሎ ሌላ ሰው ሆና ስትመጣ በጣም ብዙ ነገር ነው ያሰብኩት። ሰው ነኝና ብዙ ነገር አሰብኩኝ። አንዳንድ እህቶቻችን አሁን መዳም ቤት ሆነ አንድ ቀን እንቁላል፣ አንድ ቀን የበቆሎ ዱቄት፣ አንድ ቀን ምንድነው ስሟሬት ጀል፣ አንድ ቀን መከራቸውን ሲያዩ ነው የሚሉት ፊታቸውን ለማሳመር ማለት ነው። አንድ ቀን እንዴት ይመጣባቸው እንደዚህ ግን ብልሽት እንደሚል ያውቁ የሆነ ብዬ ሁላ አሰብኩኝ። እሷን አይቼ ብቻ ብዙ ነገር ነው ያሰብኩት። ሰው ናችሁና ሰው ስትሆኑ ብዙ ነገር ታስባላችሁ። በአንድ ጊዜ በአንድ ሰከንድ ውስጥ በአንድ ደቂቃ ውስጥ አይደለም፣ ረዘም ያለ ጊዜና ደቂቃ ወስዳችሁ አይደለም፣ በዚያ ውስጥ ብዙ ነገር ታያላችሁ፣ ብዙ ነገር ታስባላችሁና ይቺ ልጅ ወጣት ናት፣ ብዙ ህልም ያላት ናት ወደፊት። ነገር ግን እሷ ህልም ኖሯት ሌላው ሰው በቃ ወደታች ሊጥላት ይጥራል። እሷም ደግሞ ነገሮች ሁሉ ጨምለም ሩባት። አንዴ የምታወራው እንደዚህ ነው፣ አንዴ የምታወራው እንደዚህ ነው። የደረሰባት ነገር ቀላል አይደለም። ያመናችሁ ሰው ሲከዳችሁ በጣም ከባድ ነው። ከ3 ዓመት በፊት የገዛችውን መሬት ያንን ገንዘብ ሰጥቼሽ ወይ መሬቱን ትመልሽልኛለሽ ወይንም ደግሞ 100,000 ብር ትጨምሪያለሽ። በቃ እኮ ወይ እኮ ለመመጣ አይነት ነገር አይደለም። ነገር ግን ምርጫ የለሽም አይነት ነገር ነው የመጣባት ነገር። ገብቷችኋል? በጣም ከባድ ነው። እንደ ቀላል ነገር አቅላችሁ አትዩት። በጣም ከባድ ነው። በብዙ አንግል ማየት አለባችሁና ለማንኛውም ጓደኞች፣ ቤተሰቦች ዋናው የመጣውበት ሀሳብ ምንድን ነው? ቤትና መሬት ስትገዙ ወረቀት ከሌላችሁ፣ ምንም አይነት ከሌላችሁ ብራችሁን አታባክኑ። በእውነት አንደኛ በሽተኛ ትሆናላችሁ። ይቺ ልጅ እንደነገርኳችሁ ነው። በአንድ ቀን እንደዚህ ሆና ሳያት ብዙ ነገር ነው የታዘብኩት። በእውነት በጣም ብዙ ነገር ነው ያየሁት በእሷ ላይ ማለት ነው። እንደው ዝርዝሩን ብነግራችሁ ብዙ ሰዓት መፍጀቴ ነው። ነገር ግን ወደ ገደለው ብቻ ዋናውን ነገር ስነግራችሁ ምንድን ነው አንደኛ ነገር
ቤቱን ቢያንስ እንደው መሬት ተገዛችሁ መሬት አዲስ መሬት ከሆነ ይቀንሳል። እሱን ስትገዙ ወደ ስማችሁ ለማዛወር ቢያንስ ስማችሁ እስከሚዛወር አሁን ገንዘብ እስከምታገኙ 1 ዓመት ይፈጅባችሁ። ገንዘቡን በርከት አድርጋችሁ ማዋዋል አለባችሁ ማለት ነው። ብድር እንዳበደራችሁ አድርጋችሁ በፍርድ ቤት ማዋዋል ይቻላል። ከፍ አድርጋችሁ ተዋወላችሁ እስከ 1 ዓመት ድረስ ገንዘብ እንኳን ባይኖራችሁ እንደምንም ብላችሁ መሰረቱን አውጥታችሁ ትንሽ ግማሽ ፐርሰንት ከደረሰ በኋላ ሙሉ ለሙሉ ስም ማዛወር ይቻላል የዛን ጊዜ ማለት ነው። ከዚያ በፊት ግን አይቻልም። ምንም ቤት ከሌለው መሬት ብቻውን ምንም ነገር ማድረግ አትችሉም። ሊከዷችሁ ይችላሉ። ዋስትና የሌለው ነገር ግን ዘመዴ ነው እንትናና እንትና ይተዋወቃሉ እንትናና እንትና በአሁን ሰዓት አይሰራም። የእውነት እኔ ይህንን ያየሁት በተለይ ክፍለ ሀገር የሆናችሁ ልጆች ተጠንቀቁ። ምክንያቱም በእኛ በሀገራችን ሰው ለሰው ይተማመናል። ሰው ቃሉን አያጥፍም። እንደው እኔ አሁን ግን አላቅም። እኔ ምናልባት ከተማ ያሉ ሰዎች ናቸው እንደዚህ የተቀያየሩት። ሁሉም ነገር ብርቃቸው ነው ወይ? እኔ ፈጣሪ ወቀው፣ በእነሱ ልፈርድ አልችልም። ሁሉም ሰው ደግሞ አጨርባሪ፣ ሁሉም ሰው ከዳተኛም አይደለም በእርግጠኝነት። ስለዚህ እናንተ አስተማማኝ ዋስትና የሌለው ነገር ላይ ገንዘባችሁን አታውጡ። ከዚህ በኋላ መሬትም ምንም ያልገዛችሁ ሰዎች አትግዙ። በዚህ ሰዓት ውሸታም ሰው የበዛበት ሰዓት ስለሆነ ብር ካላችሁ ራሳችሁ ሄዳችሁ አማርጣችሁ መርጣችሁ ትንሽዬ ቤት ያለውን ቢሆን ያው ከ50 ቅጠል ቆርቆሮ በላይ የሆነ ቤት ሙሉ ለሙሉ ማዛወር ትችላላችሁ። ምንም የማይረባ ቤት ራሱ ቢሆን ወረቀቱን ህጋዊ ወረቀት ስለሚያስፈልጋችሁ እንደዚህ አድርጋችሁ ነው። አንዳንድ ቤቶች ደግሞ እኔ ከተማ ላይ ዘመድ የለኝም ደህና ሰው የለኝም ትችላላችሁ። አሁን ላይ ቴክኖሎጂ በረቀቀበት ዘመን የምን ዘመድ የምን ምናምን ማለት ነው። ጠበቃ ቀጠሩ፣ የቤተሰብ ጠበቃ በወር 10 ሺህ ብቻ ነው የምትከፍሉት። ሙሉ ፕሮሰሳችሁን የሚጨርስ የሚያስፈልጋችሁን ነገር እያንዳንዱን ነገር ተከታትሎ የሚያስጨርስ። እንደውም በዚህ ሰዓት ቤተሰብን ከማስቸገር በተለይ ባዶ መሬት የምትገዙ ከሆነ ባለሙያዎችን በድብ በማማከር እነሱ ሁሉን ነገር ስለሚያውቁት እናንተ አይምሯችሁን ሳታስጨንቁ ጉዳያችሁን እንደ ጉዳያቸው ይዘው ስለሚያስጨርሱላችሁ እንደዚያ ብታደርጉ አሪፍ ነው ማለት ነው። ሁሉንም ነገር የቤት ጉዳይ ስትይዙ መሬት ልገዙ ስታስቡ ብታማክሯቸው እላችኋለሁ ጓደኞች። ለምን ብዙ ሰው የሚያለቅሰው በተለኛ የክፍለ ሀገር ልጆች ቤተሰቦቻችን እንደ ገጠሩ ነው ሁሉን ነገር የሚያዩት። ሰው ያምናሉ፣ ደጎች ስለሆኑ ሁሉም ሰው ደግ ይመስላችኋል። በኋላ ከማልቀስ እናንተ አስቀድማችሁ መጠንቀቅ አለባችሁ ማለት ነው። በነገራችን ላይ አሁን ላይ እኛ ሀገር ላይ ድሃ ሰው መኖር አይችልም። በጣም ከባድ ጊዜ ላይ ነው ያለነው። ስለ እውነት አስቀድማችሁ ተጠንቀቁ። እስከ ዛሬ ድረስ ቦታም መሬትም ያልገዛችሁ ሰዎች ከዚህ በኋላ እንዳትገዙ ማለት ነው። እኔ መመክራችሁ ይቅርታ፣ እስከ ዛሬ ግዙ ነበር መላችሁ። አሁን ግን እንዳትገዙ። ምክንያቱም ስንት ዋጋ እየከፈለን ያለው እየተከዳ። ግን ህጋዊ ሁሉን ነገር ወደ ስማችሁ የምታዛውሩ ከሆነ ከተቻለ ግዙ። ካልተቻለ ግን ወርቅ ገዝታችሁ እናቴ ጭንቀት የሌለበት ስቃይ የሌለበት ብዙ ቦታ ይፈጅ ወርቃችሁን ገዝታችሁ ቁጭ በቃ የፈለገው ጊዜ መቼም ቢሆን መቼው ወርቅ ያተርፋል እንጂ አያከስርም። እናንተ እኛ አቅማችን ፈቅዶ እኛ ድሃዎች ትልልቅ ቤት መግዛት ካልቻለን መሬት ገዝተን እንደ ማንኛውም ሰው ቀስ ብለን ቀስ በቀስ መስራት ካልቻለን ምን ማድረግ እንችላለን ታዲያ? ሀገራችን ላይማ ድሃ አይኖርም። ሀገራችን ላይ በጣም ከባድ ነው። እስከ መቼ እንደሆነ ይሄ ጉዳይ ይሄ ሁኔታ የሚዘልቀው አናቅም። ምክንያቱም አሁን መንግስት ጋር ሄዳችሁ እንካሰሳለን ምናምን ብትሉ ራሱ እንደዚህ ባዶ መሬት ገዝታችሁ ብትከዱ ምንም ዋስትና ያላችሁም። ለምን አብዛኛው ሰው ፍርድ ቤት ሄዶ ከሚዋዋል ይልቅ ሰፈር ውስጥ ያለው ውልን ይመርጣል። ስለዚህ የሰፈር ውስጥ ውል ደግሞ ጥቅም የለውም። እነው ቦታ ትገዙ ፍርድ ቤት ሄዳችሁ ተዋዋሉ ማለት ነው። ምክንያቱም እስከ መጨረሻው የገዛችሁበትን ብር ራሱ አላቃችሁም ብለው ከሸመጠጧችሁ በጉልበት ነው እንጂ ምንም አይነት ነገር በህግ ብትሄዱ የምታገኙት ነገር የለም ማለት ነው። እውነት በጣም ከባድ ነው። አንዳንድ ጊዜ ቁጭ ብላችሁ ስታስቡት ለየትኛው ዘመን ነው ሁሉም ነገር እኮ ቀሪ ነው ምናምን ብላችሁ ልታቃልሉ ትችላላችሁ። በጣም ከባድ ነው። ሰው ሆናችሁ እስከ ጊዜውም ቢሆን 1 ቀን 2 ቀን ቢሆን መብላት አለባችሁ፣ መጠጣት አለባችሁ፣ መጠለል አለባችሁ። ሰው ስትሆኑ ከባድ ነው። ሆድ እኮ አሁን በልቶ ከደቂቃ በኋላ አላየሁም ይላል፣ ይክዳል። ከፈጣሪ በታች በቻላችሁት መጠን ለራሳችሁም ለገንዘባችሁም ላላችሁ ነገር ጥንቃቄ አድርጉ ማለት ነው። መጠንቀቅ ደግሞ ኃጢአት አይደለም እና ያው እንግዲህ ምን ለማለት እንዳሰብኩኝ ተረድታችሁኛል ብዬ አስባለሁኝ። አሁንም ቢሆን መሬት የገዛችሁ ቤት ገዝታችሁ በስማችሁ ያላዛወራችሁ ሰዎች ቶሎ ብላችሁ አዛውሩ። መቼ ሀሳባቸውን እንደሚቀይሩ አታውቁም ማለት ነው። ተጠንቀቁ። ይሄን ለማስታወስ ነው የመጣሁት። ላልሰማ አሰሙልኝ አደራችሁ። ምክንያቱም ይሄን ሰምቶ አንድ ሰው እንኳን ቢጠነቀቅ ለኔ ትልቅ ነገር ነው። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው፣ ወዳችኋለሁ።